ሐምሌ 19 ይሄ ቤት ሲቋቋም ቀኑን አልተሳሳትኩም ማለት ይሄ ቤት ሲቋቋም እዩት ስቱዲዮአችን ይሄ ነው፣ የእናንተ ፍሬ ነው፣ የእናንተ ውጤት ነው፣ እናንተ ባዋጣችሁት ጎፈንድሚ የተቋቋመ ነው። ወደ $150,000 አልተሳሳትኩም የዛን ጊዜ በጎፈንድሚ የተሰበሰበው ብር ነውና የእናንተ ንብረት ነው፣ የእናንተ ሀብት ነው ብለን እዚህ ጋር ሁሉ እዚህ ጋር ቴክኒሻኖቻችን የሚቀመጡበት ኮምፒውተሮች የነበሩበት እዚህ ጋር ደግሞ ሳተላይቱ በቀጥታ የሚተላለፍበት ኮምፒውተር የነበረበት አጠቃላይ የቴክኒክ ዕቃዎች መሳሪያዎቹ በሙሉ ያሉበት እዚህ አካባቢ ነው እንዳለ ሁሉንም ስናስረዳና ሁሉንም ስናሳይ የነበረበት። ከዛ ውጪ ይሄኛው ደግሞ ዋናው የቀጥታ ስርጭቱ የሚተላለፍ የነበረበት ዋናው ስቱዲዮአችን መሆኑን ይሄን ስቱዲዮ ደግሞ በተደጋጋሚ እንግዲህ ላለፉት 7 ዓመታት የህዝብን እንባ እኛም እያለቀስን እንዴት ነው የህዝብን ሰቆቃ ስናሰማበት የህዝብን ሰቆቃ ድምፅ ስንሆንበት ይኖረው ኢትዮ 360 ነው። ምናልባት ጠረጴዛችን እዚህ ጋር ነበር የሚሆነው። የስቱዲዮ ጠረጴዛችን እዚህ ጋር ፊት ለፊት ነበር የሚቀመጠው። እዚህ ጋር ካሜራዎቻችን ደግሞ እዚህ ከፊት ለፊት በዚህ አቅጣጫ ነው የሚሆኑት። ይሄ አሁን የምታዩት በሙሉ ግድግዳው በሙሉ ድምፅ በማያስለው ወይ ደግሞ በድምፅ ማፈኛ ድምፅ ወደ ውጭ እንዳይወጣ በሚያደርግ ወይ ደግሞ የውጭ ድምፅ ወደ ውስጥ እንዳይገባ በሚያደርግ ማፈኛዎች በሙሉ የተሞላ ነበረ። ያ ሁሉ ተወስዷል። እንግዲህ ይሄ ሁሉ ንብረት በሙሉ የተሰራው የኢትዮጵያ ህዝብ ባዋጣው ገንዘብ ነው እንጂ ሀብታሙ አያሌው ኢየሩሳሌም ወይ ልዩ ወይንም ብሩክ ባዋጡት ገንዘብ አይደለም። እንግዲህ ይሄ ቤት ሲሰራበት የነበረውና እዚህ ወንበር ላይ ቁጭ ብለን በተደጋጋሚ ትዝ ይላችሁ እንደሆነ ኢትዮ 360 እኛ ካላጠፋ ነው በስተቀር ማንም አያጠፋውም የሚባል የውሸት ፕሮፓጋንዳ ስንሰማ አብረን ኖረናል። እዚህ ጋር እኔ አንድ ቃል ዛሬም ደግሜ እናገራለሁ። እንኳን ኢትዮ 360 ባልሆንኩኝ እንኳን ኢትዮ 360 ኖረ። ምክንያቱም ይሄንን ገዳይ ቡድን አራግፈነዋል። ይሄን ገዳይ ቡድን ስናራግፈው ኖረናል። በግፍ ስለታረዱት ወገኖቻችን አልቅሰናል። ደም እንባ አልቅሻለሁ። ኢየሩሳሌም በግፍ ስለተበደሉት በግፍ እስከዛሬ ደማቸው ላልደረቀው ወገኖቼ ድምጾኛለሁ። አሁንም ወንቀጥላለሁኝ ነግሬያችኋለሁኝ። ጀግናው ኢትዮ 360 ሰራዊት መልሶ ቤቱን ይቆጣጠራል ብለናችኋል። ቤቱን ተቆጣጥረናል። ይሄው ቤቱ ይሄ ነው። ለህዝብ ቆም ያለው የሚለው ሀብታሙ አያሌው 2 ጋርዶችን እዚህ ቤት አድርጎ ነግሬያችኋለሁ። ጥቅምት 12 እኛ ውጭ ሆነ ስንለምን ፖሊስ መጥቶ ይሄን በር መዝጋት መቆለፍ እንደማይችል ሁላችንም እኩል መብት እንዳለን እዚህ ቤት ውስጥ ምንም አይነት ነገር ህገወጥ ነገር እንዳይነካ ማንም ዕቃ መንካት እንደማይችል ከነዚሁ ፖሊስ ማለት በዚህ ሀገር ፖሊስ ማለት ይታወቃል፣ ህጉ ይታወቃል። ተነግሮ የተቀረጸ ቪዲዮ አለ። ይሄ ለእናንተ ወደ እናንተ ምን ይሆናል ተነግሮን እኛ እዚህም ደርሰን አናውቅም፣ መተንም አናውቅም። ምክንያቱም ህጉ በሚለው መልኩ እየተከታተለ ነው። ህጉ ባለመሰረት ነገ ጠቅላላ ጉባኤ ባለበት ስብሰባ ጠርተናል። ይሄ ባለበት ውሳኔ ወስነን በምንመጣበት ሁኔታ ውስጥ እያለን ዛሬ የቤቱ ላንድሎርድ ይሄንን ነግሮናል። እንግዲህ ምን እንደተደረገ ስለ እውነት ለመናገር እኔ ባልቃሻነት ነው የምታወቀውና ዛሬ ምናልባት ማልቀስ ካለብኝ ለማንም አይደለም ለሞተው ወንድሜ ነው ማለቅሰው። በቁሙ ለሞተው ወንድሜ ላልቅስ እችላለሁ። እማዝነው ለማንም አይደለም። ሰሞኑን በሚዲያ ቀርቦ ለእናንተ እጃችሁን ባፋችሁም ያስጨን ነገር እናሳያችኋለን ብሏችሁ ነበር አይደል? እናንተ ብቻ ለምኛንም እጃችንን ባፋችን አጽኖናል። ስለ እውነት ነው የምነግራችሁ። ይሄን አይነት ጭካኔ፣ ይሄን አይነት ህገወጥነት፣ ይሄን አይነት ድፍረት በዚህ በምንኖርበት የአሜሪካ ነገር እንዲህ አይነት ነገር ይሰራል? አልገባኝም። ያንን የህጉ ጉዳይ ነው። ህጉ የሚይዘው ነው። ህጉ የሚከታተለው ነው። ህጉ ሁሉ ነገር የሚጨርሰው ይሆናል። እሱ ከህግ በላይ ከሆነ ይህንን ድርጊት የፈጸመው እንግዲህ በድፍረት የምናገረው እዚህ ቤት ውስጥ የነበረው እሱና እሱ ከሴኩሪቲዎቹ ጋር ነው። ያንን ደግሞ የቤቱ ላንድሎርድ በፉቴጁ ካሜራ የተቀረጸበትን ምስል አድርሶናል። እሱ ነው በግልጽ ለህዝብ የምናሳየው ይሆናል። ይህንን ደግሞ የህጉን ተከትለን ጠበቃችን በሚለን መልኩ ጠበቃችን ሂዱ በሚለን መልኩ ህዝብ ማወቅ እስካለበት ድረስ ያለውን ነገር እናሳውቃለን። እንግዲህ አፍን ማስጫን ማለት ቤተመንግስት ከተቀመጠው አራጅ ቡድን ይሄ ቤት ኢትዮ 360 እንዲፈርስለት ነበር የሚፈልገው። እንዲፈርስለት የሚፈልገው በሀብታሙ አያሌው በኩል ከሆነ እኮ ቀላል ነበር። እኛንም ከዚህ በግፍ ሳያባረር በዚህ ደረጃ ጓደኞቹ ላይ ክህደት ሳይፈጽም ከከፋው ደግሞ በግፍ እየታረደ ዛሬ እኮ ስለ አርሲ ወገኖቻችን እያለቀስን ነበር አይደል? ዛሬ በአማራ ክልል እየተፈጸመ ስላለው ግፍ እኮ እየተናገርን ያለ ነው።
ገና እኮ የእናቶችን ባኮ አልደረቀም። ገና እኮ የታረዱት ወገኖቻችን ደም አልደረቀም። ስለ እውነት ኢትዮ 360 የተቋቋመው ለዛ ቤት ነው። ኢትዮ ሰገነትን አናውቀውም። የማን ሚዲያ ነው? ማን ነበር የከፈተው? ለምን ነበር የተከፈተው? ኢትዮ 360 አፍሶ ኢትዮ ሰገነትን እውነት መገንባት፣ ኢትዮ ሰገነትን ማንገስ ነው ጀግንነት። አንዳንድ አሉ የሙሉ ጊዜ ገረዶች ሆኑ ግርድና ያምርባችኋል፣ እባካችሁ አታውልቁት፣ እንደው በልካችሁ ነው የተሰፋውና አታውልቁት የተባሉ አሉ። ከወንድም ከሴቶችም እዚህኛ ይመስለን የነበረው ድሮ ተቋሙን የሚደግፉ ይመስሉን ነበር። ለካሴ ግለሰብ አምላኪዎች ናቸው። ትልልቅ የምንላቸው ደህና ናቸው የምንላቸው አንዱ በቃ ለነፃነት ታግለን ለአማራው ሕዝብ እንታገላለን ይሉ የነበሩ በሙሉ ሰሞኑን የእኛን ስም ነው የሚያነሱት ከሃዲዎች እያሉ። እውነት ክህደት ይሄ ነው። ለኢየሩሳሌም ተክለ ጻድቅ ኢትዮጵያ ቴሌቪዥን ብርቁ አይደለም። ለብሩክ ይባስ ኢትዮጵያ ቴሌቪዥን ብርቁ አይደለም። ለልዩ ጸጋዬ ኢትዮጵያ ቴሌቪዥን ብርቁ አይደለም። እኛንን ከሃዲዎች እኛንን ቢሮ ያፈረስ ነው። ኢየሩሳሌም ከዚህ ቢሮ በህገ ወጥ መንገድ በግፍ ስትባረር እውነት ያነበረ ንግስና። ይሄን የምጠይቃችሁ ለአድርባዮቹ ለሙሉ ጊዜ ገረዶቹ ነው እየጠየቁ ያለሁት። ህሊናችሁን እንድጠይቁ ነው። ዛሬም አለን፣ ነገም እንቀጥላለን። ኢትዮ 360 ከዛሬ 6-7 ዓመት በፊት ሲመሰረት አንድ ቃል ገብተናል። ተገፋን ብለን ነበር አለ ከኢሳስ ነው ተገፋን ብለን ነበር። ዛሬ ተገፋን አንደግሞ ምክንያቱም ትግል ውስጥ ነው ያለነው። ትግል ውስጥ ነው ያለነው። ከኛ በላይ የከፋ ሀዘን ውስጥ ያለ ህዝብ አለ። ከኛ በላይ ያዘነ ህዝብ አለ። ከኛ በላይ ይሄንን ተቋም ያለበት ህዝብ አለ። ተቋም ነው እኛ ሰዎች ነን። ከኛ በላይ ግን ተቋም ያለው ኢትዮ 360 የ3-4 ሰዎች የግለሰቦች አይደለም፣ የኢትዮጵያ ህዝብ ንብረት ነው። ይሄን ንብረት ነው በዚህ መልኩ አፈራርሶ በዚህ መልኩ ተባባሪዎቹ እዚህ ቤት ውስጥ ባልና ሚስቶች መጥተው ነበረ እናግዛችሁ በሚል ሰበብ ነው የመጡት። የዋና የሌብነት ተባባሪዎች ደግሞ እነሱ ናቸው። ቶርቸሩ እዚህ ቤት ውስጥ የነበረ ቶርቸርን እሱ ለእግዚአብሔር ምተው ነው። ቀን ሲመጣ ደግሞ በግልጽ የምናገረው ምናልባት ጠረጴዛዬን ወስደውታል። ልዩ ጸጋ ተከታይና ላሳይ እዚህ ያሉትን ግፎች የተሰሩትን የኢንተርኔቶቹ ገመዶች ሁሉ እንዴት አድርገው ተቆራርጠው እንዲሄዱ እናሳይ። እነዚህ ካቢኔቶች ውስጥ የነበሩ እቃዎች ሆኑ ተወስዷል፣ ተቆልፏል፣ ተወስዷል እንዳለ የኢትዮ 360 ንብረቶች በሙሉ ፋይሎቹ እዚህ ጋር ጠረጴዛዎች ነበሩ። ኢትዮ 360 ሲመሰረት ጀምሮ የነበርንባቸው ሁላችንም ያለነው እዚህ ጋር የኔ ጠረጴዛ ነው። ኢትዮ 360 ከተመሰረተ ጀምሮ የተቀመጥኩበት ጠረጴዛ ነው። እንዳለ ንብረቴ ዶክመንቶች ውስጥ ያሉ ሌሎች ንብረቶችም አሉ። ትልልቅ ንብረቶች ዋጋ የሚያወጡ እኔ ሲኤንኤን ብያቸዋለሁ። ነርሲንግ አሲስታንት አሮጌቶችን ጠብቃለሁ። ከነሱ የተሰጡ ስጦታዎች ሁሉ እዛ መሳቢያ ውስጥ አሉ። ከነ ጠረጴዛዬ ነው የወሰዳቸው ንብረቴን በሙሉ። ከላይ ያሉ መድኃኒቶች ምናልባት ቢያመን ቢያተኮሰን ብለን እንዲያውም ሁል ጊዜ እንዳለ ፋርማሲ ሁሉ ከፍተናል። እነሱ ሁሉ ንብረቶችን ወስዷቸው። እነዚህ ሁሉ ንብረቶች ቆሻሻ ነው ጥሎልን ሄደው። ልዩ እዛ ጋ የተረፈው ቅድም መልስም ሲያነሳቸው ነበር። ቆሻሻ ነው፣ ቆሻሻቸው ነው ጥሎ ሄዱት። እዚህ ጋር